እኔ የምላችሁ ቤተሰብ የጥርስ ቡርሽን ጥርሳችንን ለመቦረሽ ብቻ ነው እንዲህ የምንጠቀመው? እሺ እሱንም ተውት። የሃይላንድ ክዳንስ ቢሆን ሃይላንድ ውስጥ ውሃ ከተነ ሃይላንዱን ለማሰር ብቻ ነው እንዲህ የምንጠቀመው? እሺ እሱንም ተውት። እነዚህን ሁለቱን የጥርስ ቡርሽና የሃይላንድ ክዳኑን በመጠቀም ባለ 4 እግር ተሽከርካሪ መስራት አንችልምን? እንችላለን። እንዴት? አሁን በማሳያችሁ አጠርና ቅንጭብ ባለች ቪዲዮ ማለት ነው። ሰላም ቤተሰብ፣ ከረጅም የመጥፋት ጊዜ ቆይታ በኋላ ተመልሰን ተገናኝተናል። በዛሬ ቪዲዮ እንግዲህ መግቢያው ላይ እንደነገርኳችሁ የጥርስ ቡርሽንና የሃይላንድ ክዳን በመጠቀም እንዴት አድርገን ባለ 4 እግር ተሽከርካሪ ለዛውም መንቀሳቀስ የሚችል እንዴት አድርገን መስራት እንደምንችል በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። ለቻናሌ አዲስ የሆናችሁ ቤተሰቦች ሰብስክራይብ ብታረጉት ትጠቀማላችሁ እንጂ አትጎዱም። አሁኑን ሰብስክራይብ አድርጉት። አሁን ጊዜያችሁን ልሻማባችሁ አልፈልግም። ወደ አሰራሩ ይዣችሁ ልሂድ። ከዛ በኋላ ተመልሰን እንገናኛለን። ገለጻ እናደርጋለን፣ አንዳንድ ነገር እናወራለን። እወዳችኋለሁ። ላይክ በማድረግ ጀምሩት። ሌትስ ጎ። ከቪዲዮ አሰራር በኋላ ተመልሰን መተናል። ቪዲዮውን እንዳያችሁት ነው። ጥራት ባለው አጠር ባለ መልኩ ጽድት ባለ መልኩ ለእናንተ አቅርቤ ያለው አሳይቻለሁኝ። ወዳዳችሁታል። ከማን ወዳችሁታል ብዬ አስባለሁ። በቀጣይ በተሻለ ፕሮጀክት እስከምንገናኝ ድረስ ገና እንድትቆዩ እፈልጋለሁኝ። ከዛ በፊት ግን ቪዲዮን ወዳችሁት ከሆነ ላይክ ስጡልኝ። ሀሳብ አስተያየት ኮመንት ጋር አስቀምጡልኝ። በቀጣይ እንገናኛለን። እናንተ ይህን ቻናል ሰብስክራይብ ካደረጋችሁት ማለት ነው። ካላደረጋችሁ አታገኙኝ። አሁኑኑ ሰብስክራይብ አድርጉት እንዳላመልጣችሁ። እወዳችኋለሁ። ቻው